ሰላም ሰላም ቤተሰብ እንዴት ናቸው? ነው ያለው እግዚአብሔር ይመስገን። የኛ ማብራቶቻችን መጡ ዛሬ ማለት ነውና አይሚዬው እንኳን ማረሽ እና ጨርሶ ማረሽ ልሻለሁ። እማም የፈጣሪ ነው ማለት ነው። የሚያሳምም ምምድንም ፈጣሪ ነው። አንቺ ራሱ እንዳልሽ ማለት ነውና ፈጣሪ ማረሽ ልሻለሁ። እና ደግሞ ማለት ነው ንፋስ እያልሽ ነበርሽ ማለት ነው። ላብ ላይ እያለች ነበረ ማለት ነው። ንፋስ ነው ምናምን እያለች ነበረ። አሁን ንፋስ ያሳምማል። ምክንያቱም አሁን ኢትዮጵያ ላይ ብርድ ነው። ቤት ውስጥ ቤት ሙቀት ውስጥ ቆይተሽ ወደ ውጭ ስትወጪ ያምሻል ማለት ነው። እኔ አሁን እዚህ ሙቀት ነው። ከዛ ሙከየፉ ምናምን እከፍታለሁ ማለት ነው። ያመኛል። እንደዛ ሙቀት ውስጥ ቁጭ ብል ይሻለኛል እንጂ ሙከየፉን ከፍቼ ከተቀመጥኩ ንፋስ ምናምን የሚያስገባ ነገር እሱን ከፍቼ ከተቀመጥኩ ያመኛል ማለት ነው። እኔ አልወድም ንፋስ ማለት ነው። እና እንደዛ ነገር ተጠቀቂ ማለት ነው። አይሚ የሚያምሽ ምናምን ንፋስ ምን ላይ ምናምን ከሆነ እንደዛ ነገር ምን ላይ ነው ያመመኛለሽ ብለሽ ያንን ነገር መንጠቀቅ አለብሽ ማለት ነው። ተጠቀቂ እሺ። እና ንፋስ ጥሩ አይደለም የምር ማለት ነው። ሴትዮ ራሱ ከፍተሽ አትቀመጪም እንደ ምናምን ትለኛለች። ያመኛል ራሴ ያመኛል እላታለሁ። የምር ያመኛል ማለት ነው። አልወድም እንደዛ በቃ አሁን ሙቀት ሆነሽ ከዛ ያንን ነገር ስትከፍቺ ጥሩ አይደለም ማለት ነው። እና ተጠንቀቅ እልሻለሁ። እንደዛ ነገር በደንብ መጠቀቅ አለብሽ። እና አማርኛ ወይኔ በደንብ ተጠንቀቅ እልሻለሁ አይሚዬ። እና ደግሞ ማለት ነው ይኸውልሽ ማለት ነው ወዳጄ ብለሽ የምታስቢ ጥላትሽ ነው። ጥላቴ ብለሽ የምታስቢ ደግሞ ወዳጅሽ ነው ማለት ነው። እንደዚህ የምትሉ ምናምን ባልሽን እንደፈለሽ ብትቆጪ ማንም የሚያገባ ነገር የለም። እናት አባት ወንድም እህት ከሚስት በላይ አይደለም፣ ከባል በላይ አይደለም። ሁሉም ከባልና ከሚስት ከኋላ ነው ማለት ነው። ገባሽ? እንደፈለሹ ባልሽን መመከር መቆጣጠር ትችያለሽ ማለት ነው። ገባሽ? እዚህ ውስጥ ስለ ቤተሰብ ስለምን ስለ እናት አባት የሚያመለክት ነገር የለም። እዚህ ጋር ደግሞ ማለት ነው የሚዲያ ሰው ነሽ አውቃለሁ። እንደዚህ ያሉኝ እንደዚህ ያላሉኝ የምትይ ጥላትሽ እና ወዳጅሽ ራሱ ላይ የተሸጣቂ ማለት ነው። ወዳጄ ብለሽ የምታስቢ ጥላትሽ ነው። ጥላቴ ብለሽ የምታስቢ ደግሞ ወዳጅሽ ነው። የሚያውቅ ፈጣሪ ብቻ ነው። ስለዚህ አንቺን ለነሱ እንደዚህ ማለትሽን አቁመሽ እንደፈለሹ ባልሽን መቆጣጠር ትችያለሽ ማለት ነው። እናትም አባትም እህትም ከሚስትና ከባል በኋላ ነው ማለት ነው። ገባሽ? እኔ አሁን ባሌ እንደፈለኩ እቆጣጠራለሁ። የሱ እህት፣ የሱ አባት፣ የሱ እናት እኔ ያልኩ ነው እንጂ እነሱ እያሉ አይደለም። ገባሽ? ማውን ቦታ ካገኘው ደግሞ ባሌ ከጓደኞቹ የሱ ጓደኛ የማረባ ከሆነ የሱ ላይ መጥፎ ነገር ካየው እቆጣጠራለሁ። እንደዛ ነገር አልወድም ብዬ እቆጣለሁ። ባሌም ማለት ነው እመለሳል። ቤቴ ነው ካለ ሚስቴ ነው ካለ ያከብረኛል። አዎ ትክክል ነው አልሽው፣ እሺ በቃ እንደዚህ ካልሽው ይለኛል። ገባሽ? ይሄ ነገር ስለ ባልና ስለ ሚስት መሀል ውስጥ ገብቶ እንደዚህ ነው ተቃጠሉ አቃጥላለሁ ምናምን ምንም የሚያመለክት ነገር የለም ማለት ነው። ገባሽ? ምንም ባልና ሚስት መሀል ውስጥ ምንም እናት አባት ራሱ ከኋላ ነው እንጂ ምንም የሚያመለክታቸው ነገር የለም። ገባሽ? እናት ማትቆጣ እንዴ ትቆጣለሽ ማለት ነው ባልሽ። እንደዛ እሱም አንቺ ማለት ነው እናትሽ አንቺ ማቆጣት ካልቻል ማትችል እሱ ደግሞ ሚስቷ ነው እንደፈለገ አድርጎ አንቺን ይቆጣሻል፣ አንቺን መክረሻል፣ አንቺን መልሻል ማለት ነው። እና ባልና ሚስት መሀል ውስጥ ምንም የሚያመለክት ምንም ነገር የለም ማለት ነው። ገባሽ? ይሄንን ነገር ነው እንጂ እንደፈለሽው ተቆጭ እልሻለሁ። እና ማለት ነው ውሻው ደግሞ እንትን ፍቅር ምናምን ጊዜ እየሰጠኝ አይደለም ማለት ነው። አቤት ማለት ነው። አቤት እናፍ ምንድነው ማለት ነው? ቅናት ነው ሆነ ማለት ነው። አይሚ ማለት ነው የምር ማለት ነው። እኔ እንጃ ሆነውን ወልደሽ ምናምን ማለት ነው ሰራተኛ ምናምን ብቅጥሩ ማለት ነው ትጠረጥራለሽ ይመስለኛል ማለት ነው። በጣም ነው የምትወድባት፣ በጣም ነው የምትጠረጠር ማለት ነው። አይሚ ከልብ ስለምትወድ በጣም ነው የምትጠረጠር የምር በጣም ትጠረጠራለች ማለት ነው። እንደዚህ ነገር ደግሞ ጥሩ አይደለም የምር። እና ትጠረጠሪ ምናምን መት በቃ እንደዚህ እንዳትጠረጠሪ ማለት ነው። ገባሽ አይሚ? አለ ቅናት በሌላ ምናምን አለና
ውሻ ራሱ አፍቅራ ይሆናል አለች። ውሻ ላይ ራሱ ትቀናለች ሀይሚ። ኧረ ታይ ይልሻሉና በኋላ ምናምን ስትወልጂ ምናምን ሰው ቀጠራችሁ አይቀርም ሰራተኛ ምናምን ማለት ነውና ታይ ጥሩ አይደለም እንደዚህ ማለት ነውና እንደዛ ነው ምልሽ። ስለ ባልና ስለ ሚስት ማል ውስጥ ምንም ማንም ደግሞ የሚያመለከት ነገር የለም። አንቺ እንደዚህ ያሉ እንደዚህ ነው ቀጥላሉ ምናምን ሞቺ ምናምን ማንም ሞቺ ምልሽም ሰው የለም። ገባሽ? ሁሉም የራሱ ህይወት ነው የሚኖር እንጂ አንቺ ሞተሽ ብሩኬ የሚያገቡ የሉም። ገባሹ? ብሩኬ ያንቺ ነው። አንቺ እንትን ከታመምሽ ሆነ ከምሽ እሱ ሌላ ነው እንጂ የዛ ሰው ይሆናል ብለሽ አታስቢ ማለት ነው። ገባሽ? እና እንደዚህ ነው እንደዚህ ነው እንደዚህ እያሉ ነው ምናምን እንዳትይ ማለት ነው። ለሰው ቦታ አትስጪ፣ በቃ አትስጪ። እንደ ቡሩኬውን እንደፈለጉ ምናምን በቃ ሆነ ከሱ በላንትን ከሆነ ነው የምናገር እንጂ አናገረም። ገባሽ? መጥቶ ደግሞ በውስጥ እንደዚህ እናንተ የሚጨቀጭቁ ሰው ካለ እንደዚህ ብሎ እየሰደቡኝ ነው፣ እነዚህ የእሷ ወዳጅ ነው የእሱ ወዳጅ ነው እንደዚህ ብሎ እየሰደቡኝ ነው በሉና ተናገሩ። ያ ሰው አፍሮ ይቀመጣል ማለት ነው። ገባችሁ? በውስጥ መጥቶ እናንተ የሚጨቀጭቁ እናንተ የምነዘንዙ ሰው ካለ አዋርዱ በአደባባይ ማለት ነው። አለቀ በቃ። ከህይወታችሁ ይወጣሉ ጥርግ ብሎ ማለት ነው። ያ ሰው ሌላ ሰው ራሱ ለሌላ ሰው ራሱ ትምህርት ሆና ድንጋጤ ውስጥ ነው የሚገቡ ማለት ነው። ምንም እንደዚህ ያሉ እንዳትሉ ማለት ነው። ገባችሁ? ስለዚህ ፍቅራችሁ እንትን እያላችሁ እዱ እንጂ እናንተ ከኋላችሁ የምጮህ ውሻ ዞር ብላችሁ አትዩ። እንደፈለሹ ደግሞ መመከር ትችያለሽ፣ ባልሽ እንደፈለሽ መቆጣት ትችያለሽ። እሱም እንደዛ እንደፈለገ ማለት ነው። ገባሽ? እና እንደዛ ነው የምልሽ። ፈጣሪ ማርሽ እልሻለሁ። ድብልብል ሆነሻል ደግሞ ማለት ነው። ድብልብል አለ ብሩኬ። ማም ይሁን አላቅም ድብልብል ሆነሻል። ከአይን ያውጣሽ እልሻለሁ። የወንድሜ ሚስት ድብልብልዬ ማለት ነውና ከአይን ያውጣሽ። እና እንደዛ ነው የምልሽ። ፈጣሪ ማሪሽ። ያ ነገር ሁል ጊዜ የሚያምሽ ላይ ትኩረት አድርግና ከዛ ላይ ራቂ ማለት ነው። በንፋስም በምንም በሆነ ነገርም ያን ነገር የሚያሳምሽ ነገር አይተሽ ከዛ ላይ መራቅ አለበሽ ማለት ነው። አትደጋግመሽ ያንን ነገር እንትን ካልሽ ማለት ነው። በምን ምክንያት ነው አሁን ታይፎድ ምናምንም ከሆነ ማለት ነው። ታይፎድ ምናምን ከሆነ በራብ በብርድ በቀዝቃዛ ምግብ ምናምን ነው ማለት ነው። ገባሽ? እንደዚህ ንፋስ ምናምን ከሆነ ያንን ነገር በቃ መንጠቀቅ በደንብ ተጠቀቂ ማለት ነው። አንቺ ዛሬ ያመመሽ በምን ምክንያት ነው ብለሽ አስብና ያንን ነገር በደንብ ተጠንቀቂ ማለት ነው። ገባሽ? እና መርፌ ደግሞ ሰውነትሽ እንትን ከሆነ ማለት ነው። መርፌው በየበዛ ጥሩ አይደለም እኮ ገባሽ? መርፌ እየወጉ ምናምን ምልሽ ሰውነትሽ እንትን ይሆናል ማለት ነው። መርፌ ጥሩ አይደለምና ሁሉ ጊዜ መርፌ እንትን እያልሽ ያንን ነገር ወደ መርፌ ሳትሄጂ በፊት በምን እንደ አንቺ ላይ እንደምነሳ ይህና ከዛ ላይ ተጠንቀቂ ነው የምልሽ። ፈጣሪ ማርሽ እልሻለሁ ደጋግሜ። እና ቤተሰቦች ደግሞ ሼር ላይክ አድርጉ ይሄን ቪዲዮ ማለት ነውና በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። እመቻችሁ። ደህና ደሩልኝ።